بريتمون بريني كركبو في فيهتا إسانا كوتو جنها مالتو دري أنكتا የነ ጀነራል ዋቆ ጉቱ ሀገር የነ አልይ ጭሪ ሀገር የበርካታ ጀግኖች ሀገር የሆነችው ባሌ ነው የምገኘው። በጣም የገረመኝ ባሌ በመጣሁበት ሰዓት ላይ ከተሞቻችን ምን ያክል እየተመሳሰሉ እንደሆነ በጣም ብዙ ጊዜ አሁን አዲስ አበባ ክፍለ ሀገር የሚኖር ሰው ወደ አዲስ አበባ ሲሄድ አዲስ አበባ የተሻለ ብዙ ነገር አክሰስ ስላለው ብዙ ኤክስፖዠር ስላለው ልዩነት ይሰማዋል። በጣም የተለየ ቦታ እንደሄደ ይሰማዋልና ወደ ከተማው ሲመለስ ትንሽ ከተማው ደከም ይልበታል። አሁን በኮሪደር ልማት ከተሞች ሁሉ አንድ አይነት እየሆኑ ነው። የሆነ ቦታ ስትሄዱ ሌላ ውበት፣ ሌላ ቦታ ስትሄዱ ሌላ ውበት፣ ሁሉም ተመሳሳይ ስታንዳርድ፣ የመንገዳቸው ስፋት፣ የእግረኛው መንገድ፣ የሳይክል መጓጓዣው መንገድ እጅግ በጣም የሚያምርና የኢትዮጵያ ልማት አንዱን ይዞ አንዱን ጥሎ አንዱን አንጠልጥሎ ሳይሆን ሁሉንም በጋራ አንድ ላይ ይዞ መሆኑን ማሳያ ነው። በተለይ ደግሞ ባሌ በጣም በተፈጥሮ ሀብት የታደለች በጣም በርካታ የተፈጥሮ ሀብት ያላት በተለይ ደግሞ ባሌ ብቻ ያለው የቱሪስት መዳረሻዎች በርግጥም በትክክል ብንጠቀም ኢትዮጵያን ይዞ መነሳት የሚችል ኢትዮጵያን በቱሪዝም ዘርፍ የጀመረችውን የመበልጸጊያ መንገድ አድርጋ የጀመረችውን እውን ማድረግ የሚቻል በጣም ፍቅር የሆነ ህዝብ ያለበት የባሌ ህዝብ ስትመጡ ወይ እንግዳ ሆናችሁ ስትመጡ አከገርቡ ኡልፋዱ ይላቻል እንደ ገብስ የተከበርኩን ማለት ነው። ባሌ አካባቢ ላይ አመጋገባቸው ገብስ ነው፣ ወተት ነው። ወተት እንደ ጎርፍ የሚቀዳበት ገብስ የሚበላበት ማህበረሰቡ በጣም ደስ የሚል ማህበረሰብ የሆነ ፍቅር የሆነ ህዝብ የሆነ እንግዳ ተቀባይ የሆነ ሰው በልቶ የሚጠግብ የማይመስለው እጅግ በጣም ፍቅር የሆነ ህዝብ ነው። በጣም የሚገርማችሁ መሬቱም ለም ነው። ባሌ በጣም በብዙ በገብስ እርሻ ትታወቃለች፣ በስንዴ እርሻ ትታወቃለች፣ ብዙ በፍራፍሬና ጥራጥሬ በጣም ትታወቃለችና መሬቱም ለም ነው፣ ሰውም ለም ነው፣ ሰውም ደግ ነው፣ መሬቱም ደግ ነውና በመምጣቴ በተለይ ደግሞ ሮቤ ከተማ ውስጥ ነው የምገኘው። ሮቤ ከተማ ላይ ባየሁት ልማት ባየሁት በጣም ነቃ ያለ እንቅስቃሴ በጣም ደስ ይላል። ከተማው በጣም ነቃ ብለዋል። እንቅስቃሴው ደስ ይላል። ሰው በጣም ይዘዋወራል፣ ንግድ አለ። በጣም ደስ የሚል ነውና እጅግ በጣም የሚያኮራ በእያንዳንዱ ቦታ ነው። አሁን እዚህ በጥቼ ደስ ያለኝ ነገር አንድ ቦታ ስትሄዱ ቀዝቀዝ ያለ አንድ ቦታ ስትሄዱ ሞቅ ያለ ሳይሆን ሁሉም ቦታ ላይ የምታዩት የተለያየ ውበትና እንቅስቃሴና የመነቃቃት እጅግ በጣም ደስ ይላልና ይሄንኑ ለማለት ፈልጌ ነው። ባሌ ሮቤ መምጣት አለባችሁ። በጣም ሰው የማይጠግብ ህዝብ በትክክል እውነትም ሰው የማይጠግብ ሲባል ሰው የማይጠግብ ህዝብ ያየሁት እዚህ ነው። እውነት ስትመጡ በቃ ሆዳችሁ ይባባል ወደ ቤታችሁ ለመመለስ። በጣም ነው ሰው የሚወዱት ሰው የሚያከብሩት በጣም ህዝብ ሰው አክባሪ ማህበረሰብ ነውና እጅግ በጣም ደስተኛ ነኝ። Hello.
አብዮ ጋናለ ጋናላ ከብዜን ታዋለ አብዮ ጋናለ ጋናላ ከብዜን ታዋለ ጋናለ ኑሩሴን ጋናለ ምኑላላ ይዝረብላለ ጋናላ ከብዜን ታዋለ አብዮ ጋናለ ጋናላ ከብዜን ታዋለ ጋናላ ደጓ ባሌ እንስፍስፏ ባሌ ወደ ሰፊዋ ባሌ ሁሉን ቻዩዋ ባሌ ለሟ ባሌ እጅግ በጣም ውቧ ባሌ ባሌ ነው ያለሁት። ባሌ ተፈጥሮ ምንም ነገር ሳትሰስት ሁሉ ነገር ያላትን ሁሉ ከፍታ የሰጠቻት እጅግ በጣም ውብ ባሌ ራሷን ችላ አንድ አካባቢ ሳትሆን አንድ ዞን ሳትሆን ሀገር የሆነች ባሌ ደግ ህዝብ ያላት ባሌ ለም መሬት ያላት ባሌ ሰው ወዳድ ህዝብ ያላት ባሌ መሬቷ እንደምታዩት ይሄ የስንዴ እርሻ ነው። ባሌ ከምትታወቅባቸው ምርቶች ውስጥ ስንዴ፣ ገብስ፣ ቅመማ ቅመም ይታወቃል። ይሄ ስንዴ አንድ ቦታ ጋር ይመረታል። በዚህ ሰዓት ላይ ሌላ ቦታ ደግሞ እያረሰ ያለበት ሁኔታ ነው ያለው ማለት ነው። ይሄ ማለት እርሻ እየታረሰ በዚህ ሰዓት ላይ አንድ ቦታ ጋር እርሻ ይሰበሰባል። አንድ ሌላ ቦታ ጋር ደግሞ ታርሶ ደግሞ ያለው ታጭዶ ደግሞ እየገባ ያለበት ሁኔታ ነው ያለው ማለት ነው። ይሄ ያለው ባሌ ብቻ ነው። ባሌ ለዘመናት የተገፋች አካባቢ ናት። ባሌ ብቻዋን ዛሬ ባሌ ላይ እየተንቀሳቀስኩ የተሰማኝ ስሜት እጅግ በጣም ከባድ ቁጭት ነው ማለት ነው። ባሌ ተገፍታለች። ለዘመናት ያላት ይሄ ሁሉ ተፈጥሮ ሀብት እንዳይታይ ተዘግቶባት የነበረች አካባቢ ናት። ነገር ግን ዛሬ ባሌ በር ከፍታለች። በሯ ተከፍቷል። ቀን ወጥቶላታል። ዛሬ እንግዲህ በጣም ከምትገምቱት በላይ እየተካሰች ትገኛለች ማለት ነው። በጣም ያዘንኩት ባሌ የያዘችው ሀብት ኢትዮጵያን ማንሳት የሚችል ሀብት ነው። ባሌ ሁሉም የአየር ንብረት ያለበት፣ ባሌ አንድ ሰማይ ስር ሁሉም ሲዝን ያለበት በጣም በጣም የሚገርም የምድረ ገነት የምትባል ምድራዊ ገነት፣ ፏፏቴ፣ ውሃ፣ ወንዝ የሌለ ነገር የለም። ባሌ ምግብ፣ እህል፣ መሬቷ በጣም የሚገርም ነው ማለት ነው። እጅግ በጣም 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 የምታምር እንግዲህ ሂዱ ሂዱ ማትለዋ ባሌ፣ ሰው የምትወደዋ ባሌ በጣም እኔ ኢትዮጵያ ውስጥ በጣም ብዙ ቦታ ተዘዋውሬ ያለሁ፣ በጣም ብዙ ቦታ ለማየት ሞክሬ ያለሁ፣ አይቻለሁ። ይሄ ሁሉን ነገር በአንድ ሰማይ ስር ያለበት አካባቢ ባሌ ብቻ ነው ያየሁት። እጅግ በጣም ገርሞኛል። የባሌ ሕዝብ በመገፋት ውስጥ እናንተ ግን ተፈጥሮን አልገፋችሁ። ለዘመናት ተፈጥሯችሁ በር ተዘግቶባችሁ እናንተ ግን እነዚህ ባሌ የያዘቻቸው ድንቅ እንስሳቶች ጠብቃችሁ ጫካውን መሬቱን ሸንሽናችሁ መጠቀም መቀራመት እየቻላችሁ ነገር ግን ተፈጥሮን ጠብቃችሁ በማቆየታችሁ ምስጋና ይገባችኋል፣ ክብር ይገባችኋል። እጅግ በጣም በጣም የምትገርሙ ማህበረሰቦች ናችሁ። በእርግጠኝነት ከዚህ በኋላ የእናንተ ጊዜ መጥተዋል። ባሌ የምትካስበት ቀን መጥተዋል። ባሌ የተዘጋባት እነዛ ትላልቅ ቁልፎች ሁሉ የሚከፈቱባት ጊዜ መጥተዋል። እጅግ በጣም በጣም ነው የምወዳችሁ። በጣም የሚገርም አካባቢ ነው። መላው ኢትዮጵያዊ መጥቶ ማየት ያለበት አካባቢ ነው። ይሄ ስሜት እዚህ ጋር ስትሆኑ ብቻ ነው የሚገባችሁ። ባሌን በአጠቃላይ ስታዩት ብቻ ነው የሚገባችሁ። በጣም ላለፈው ቁጭት ለሚመጣው ግን ደስታ ውስጥ ነው ያለሁት። እጅግ በጣም Abiyyo ganale